አሁን ዛሬ እኔ ማወራው አንደኛ መነግራችሁ ነገር እዚህም ቤት ያላችሁ ይሄንን በቴሌቪዥን የምትከታተሉ ወይም በዩቲዩብ የምታዩ ሰዎች በሙሉ ለምን እንደታጫችሁ አታውቁ። ሁለተኛ በቃ እኔ ማረባ ሰው ነኝ፣ ማልጥቅም ሰው ነኝ፣ ምንም እዚህ ምድር ላይ ዋጋ የለኝም፣ እንደው መኖር የለብኝም ብላችሁ የምታስቡ ሰዎች ደግሞ እግዚአብሔርን ተሳስተሃል እያላችሁት ነው። አሁን ብዙ ጊዜ በህይወት እንዳትሸወዱ። አሁን ያላችሁበት ስቴት በፍጹም የመጨረሻው አይደለም፣ በፍጹም ማለት ነው። ዛሬ የምትኖረው ትላንት የተጋኸውን ተቀማጭ እየመነዘርክ ነው፣ ወረቀቱን አይደለም። ትላንት ምን ያህል ተግተሃል፣ ትላንት ምን ያህል እንቅልፍን አጥተሃል፣ ትላንት ምን ያህል ቅን ነበርክ፣ ትላንት ምን ያህል አገልግለሃል። ያንን በየመንገድ ዛሬ እንደ ገንዘብ ትመነዝረዋል። እዚህ በየሄድክበት የምታገኘው ላይክ ትላንት ያገለገልከው፣ ትላንት ያወጣኸው፣ ትላንት ኢንቨስት ያደረግከው የተከማቸ ትጋት ነው ማለት ነው። ለኔ የዛሬው ገንዘብ ማለት ነው። ድሃም ስትሆን በዙሪያ ያሉ ሰዎች የመጨረሻ መናጢ ነው የሚያደርጉት። እውነት ድሃም ስትሆን በልተህ የምታድር አይመስላቸውም። አንተ እኮ የልጆችን ትምህርት ቤት ከፍለ፣ ሚስትህን አስተዳድረ፣ ቤት ኪራይ ከፍለ እየኖርክ እኮ ነው። ግን ጂንስ አቀይርም፣ ጫማ አቀይርም። ግን እኮ በቃ ብድር እኮ አልጠየቅም፣ አልለመንክም። ግን ምንድን መቼ ነው የሚያልፍልህ አንተ ይሏል። ትንሽ በቃ ሳንቲም አለ፣ ልብስ ቀየርክ፣ ወዝ ተቀየረ። ያው ምግቡ ሲቀየር ወዝ ይቀየራል። ገላ ሆድ ቢያብል ገላ ይመስክር ይላል አበሻ። እውነቱ ነው። እና ልክ ስትቀየር ገና ስራ ከጀመርክ 2 ዓመት ነው። ጠቅላላ በዙሪያ ያለ ሰው 20 ዓመት ቢዝነስ የሰራ ሰው ያለውን ገንዘብ እንደምታገኝ ነው የሚያስበው። በዙሪያ ያለ ሰው ከዛ በኋላ ቸገር የምትል አይቀበልም። በጣም ብዙ ገንዘብ ኖሮ እንደሰሰትክበት ነው የሚያስበው። በፍጹም አይረዳም። ቢዝነስና ልጅን እኔ እንደ አንድ ነው የማየው። የቢዝነስ ሀሳብ አለ። እሺ ሀሳቡ ማለት የአባት ዘር ወይም የእናት ዘር እግዚአብሔር በተፈጥሮ የሰጠን ዘር አለ ውስጣችን። ብዙ ሰዎች ያንን ዘር ወደ ልጅ ሳይቀይሩት ቀርተዋል አይደል? ሆን ብለው ማለት ነው። ሀሳብም ወደ ተግባር ካልቀየርከው በቃ አይታወቅም፣ ስም አይኖረውም፣ አይታወቅም። ገብቷል? እግዚአብሔር የሰጠህን ዘር ኃይሉን ፓወሩን አንተ አሁን እስካልወለድክ አታውቀውም። ገብቷል? ልክ ሀሳብን ግን ስትወልደውና ወደ ቢዝነስ ስትጀምረው ህይወት ይዘራል። ብዙ ሀሳብ መጥቶልናል እስከዛሬ ንቀነዋል፣ ትተነዋል። አንዱን ሀሳብ ፓወሩን የምናውቀው ኃይሉን የምናውቀው እኮ ሲወለድ ነው ልጁ። ለመወለድ ግን 9 ወር ያስፈልጋል። እናት ዛሬ ጸንሳ ዛሬ አትወልድም። ሀሳብ ዛሬ መጥቶልህ ዛሬ ቢዝነስ አይጀመርም። ገብቷል? 9 ወርም ይሁን ዓመትም ይሁን እያብላላኸው፣ እያጤንከው፣ እየተከታተልከው፣ እየተንከባከብከው ነው እንጂ ዝም ብለህ ሀሳብ ዛሬ መጥቶልህ የዛሬ 9 ወር ቢዝነስ ስለጀመርክ አይሆንም። አንድ ጊዜ ይሄ ስሜት ሰምቶኝ ነበር በነገራችን ላይ ያለ መታመን ማለት እኔ በቃ ትልቅ ፊልም ሰሪ ነው መሆኑ ፌመስ ነው መሆኑ ምናምን ስላቸው ሙድ ይዙብኝ ነበር። አጠገብ ያሉ ሰዎች አትችሉም ከሚሏችሁ ሰዎች አጠገብ ራቁ የሚል ትምህርት ሰምታችኋል አይደል? እኔ ደግሞ ምን እላችኋለሁ መሰላችሁ? አትችሉም ከሚሏችሁ ሰዎች አጠገብ ብቻ አይደለም፣ አትችሉም ባይሉም እንደማትችሉ ከሚያምኑ ሰዎች አጠገብ ራቁ። እንደማልችል የሚያምኑ ጓደኞች አይነግሩኝም ባፋቸው እኮ አየሽ። አሁን ችግሩ ባፉ እኮ አይነግርሽም። እንደዚህ አይነት ሰው አትችይም እኮ አይልሽም። ስትቀቢ እኮ ኧረ አንቺማ በጣም ትልቅ ቦታ ነው የምጠብቅሽ ይልሻል። ግን ለድሪምሽ የሆነ ነገር ልታደርጊ ስትይ ኮንትሪቢዩት አያደርግም። አትችልም ብሎ የሚያምን ሰው በቃሉ ባይነግርህም 24 ሰዓት እንደዛ ስለሆነ የሚያስበው ኔጌቲቭ ኢነርጂው ይጋባል። የሆነ ቦታ ላመልክት ልሂድ ስትል ምን ትሄዳለህ? ቆይ በቃ የሆነች ቦታ እንድረስና በዛው ሸኛለሁ ነው የሚልክ። ሂድ አሁኑን ሩጥ እንዳመልጥ አይልም። ሳያውቀው ማለት ነው፣ አይታወቀውም። አይሳካም ብሎ ስለሚያስብ እንዳትደክም ማለት ነው። ወይ ወድቀህ ተስፋ እንዳትቆርጥ እንዳትጎዳ ፕሮቴክት ያደረገህ መስሎት ወደ አለመቻል ይጎትታል ማለት ነው ሁልጊዜ። ግን አንድ ነገር ልንገራችሁ፣ እግዚአብሔር ለእናንተ ላሰበው ትልቁ ጉዳይ መንገድ አለ፣ ሪኳይርመንት የሚባል ነገር አለ። ይሆናችሁ አሁን ለምሳሌ ዶክተር ለመሆን መስፈርቱን ያላሟላ ሰው ዶክተር ይሆናል? 24 ሰዓት ያላጠና በቃ 72 ሰዓት 48 ሰዓት እየሰራ አፓረንት እየወጣ ያልሰራ ያለፋ ሰው ዶክተር ይሆናል? ሪኳይርመንቱን አያሟላማ። ለምሳሌ ገንዘብ ይቸግራል፣ ትታመማለህ፣ ተስፋ ትቆርጣለህ፣ በምትወደው ሰው ትከዳለህ፣ ንብረትህን ታጣለህ፣ የምትወደውን ሰው በሞት ታጣለህ፣ ትሞክራለህ፣ አይሳካም፣ ይጠሉሃል፣ ትናቃለህ፣ ትጣላለህ። ሪኳይርመንቱን አሟልተ ሲጨርስ እግዚአብሔር ይሄ ሰውዬ ገብቶታል ጨርሷል ይልና ትልቁን ግብህን ገጭ ያደርገዋል። ያኔ ምንድን አንተ ለተራበ ታዝናለህ። ለምን ታውቀዋለህ። ለተጠላ ታስባለህ፣ ተጠልተሃለህ። ለተቸገረ ታበድራለህ፣ ተቸግረሃለህ። ሪኳይርመንቱን ታሟላለህ። ሳታሟላ እንዴት ነው ስልጣን የሚሰጥህ?
ለምን እንደታጫችሁ ስለማታውቁ ዝም ብላችሁ በምስጋና መንገዳችሁን ቀጥሉ። እሸቱ መለሰ ነኝ። አመሰግናለሁ።